የመጨረሻው የመቅደላ ግብግብ ሰኞ ሚያዝያ 6 ቀን 1860 ዓ.ም ወደ ማቆሙ ተቃረበ። የእንግሊዝ ጦር ሰራዊት ቴዎድሮስን አድኖ ለመያዝ በየአቅጣጫው መሯሯጥ ጀመረ። የአፄ ቴዎድሮስን ሁኔታ አስመልክቶ የኒውዮርክ ታይምስ ሪፖርተር ስታሊን ሲናገር ሰኞ ከቀኑ 10 ሰዓት አካባቢ እንግሊዝ በመቅደላ ላይ ካሰማራቻቸው ወታደሮች መካከል ሁለት የአይሪሽ ወታደሮች የተኩስ ድምጽ ወደ ሰሙበት አቅጣጫ እየተክለፈለፉ እንደደረሱ አንድ ያልታወቀ ኢትዮጵያዊ ከመሬት ላይ ተዘርሮ ለመሞት በማጣጣር ላይ እንዳለ ያገኙታል። የግለሰቡ ጣር ስሜት ሳይሰጣቸው ቀድሞውንም ከኛ የተሰረቀ ነው በማለት በቀኝ እጁ አቅጣጫ የወደቀውን ሽጉጥ አንስተው ይወስዱበታል። ይህ አልበቃ ብሏቸው የጣቱን የወርቅ ቀለበትና የአንገቱን የወርቅ መስቀል ይዘርፉታል። ከዚያም የወሰዱትን ሽጉጥ እያገላበጡ በማድነቅ ሲመለከቱት ከጎን በኩል ከብር ተቀርጾ የተለበደ ጽሑፍ ያገኙበታል። ጽሑፉም እንደ አውሮፓውያን አቆጣጠር 1854 ለአሽከሬ ለፕላውዲን የአቢሲኒያው ንጉሥ ቴዎድሮስ ላደረጉለት ቅንነት የተሞላበት ደግነት ያለኝን አድናቆት ለመግለጽ ከታላቋ ብሪታንያና የአየርላንድ ንግሥት ቪክቶሪያ የተላከ ስጦታ የሚል ነበረም። ወታደሮቹ ጽሑፉን ካነበቡ በኋላ ከነከናቸው። አንደኛው ወታደር ቴዎድሮስ ይሆን እንዴ በማለት ነፍሱ ልትወጣ የተቃረበውን ግለሰብ ማስተዋል ጀመረም። ምናልባትም ወታደሮቹ ሊለዩአቸው ያልቻሉበት ሌላው ምክንያት አፄ ቴዎድሮስ በጠላት መወረራቸውን እንደተረዱ ከቤተሰቦቻቸውና ከቅርብ ተከታዮቻቸው ጋር ተሰናብተው በሽጉጥ ራሳቸውን መተው እንደወደቁ ጠላቶቻቸው እሳቸው መሆናቸውን እንዳይለዩአቸው በማሰብ ወልደ ጋብር የሚባለው የቤት አሽከራቸው የሚደርባትን ባለቀጭን ጥለትን ጥላቸውንና ታጥቀውት የነበረውን ባለከፋይ ቀበቷቸውን አውልቆ በመውሰድ ቁጥራቸው 15 ያህል ከሚሆኑ የቴዎድሮስ ጭፍሮች ጋር በማምለጥ ተሸሽጎ እንደነበረ ለእንግሊዝ ኦፊሰሮች በሰጠው ቃለ መጠይቅ ላይ ተጠቅሷል። ሌላው ቴዎድሮስ መሆናቸው ያልታወቀበት ምክንያት አለባበሳቸው ተራ ኢትዮጵያዊ ከሚለብሰው ልብስ የተለየ ባለመሆኑ ነበረም። በተለይም ባዶ እግራቸውን ያለ ጫማ መታየታቸው ብቻ ሳይሆን ከድረታቸው ስፋትና ከትከሻቸው ትልቅነት በስተቀር ቁመታቸው መካከለኛ እንጂ ረጅምና ግዙፍ ባለመሆኑ እኒያ በሀገራቸው ላይ ተነስተውባቸው የነበሩትን ሽፍቶች ከመደምሰስ አልፈው ተርፈው በጀነራል ናፒር የሚመራውን ዘመናዊ የእንግሊዝ ጦር እጄን አልሰጥም በማለት በድንገት የወደቁ ታላቅ አንበሳ መሆናቸውን ከቶንም ለማመን አልቻሉም ነበረም። ይህ በእንዲህ እንዳለ መቅደላ በእንግሊዝ ጦር ሰራዊት ቁጥጥር ስር ሆነች። ቀደም ሲል የቴዎድሮስ እስረኞች የነበሩትም ኢትዮጵያውያን በግርግር የታሰሩበትን ቤት በመስበር የእግር ብረታቸውንም መሬት እየጎተቱት በአደባባይ መታየት ጀመሩ። ከፊሉም እንግሊዞች ወደ ሰፈሩበት ካምፕ በመሄድ ተቀላቀሉ። ወዲያውኑ አንድ ግለሰብ እየሮጠ ሄዶ የጀነራል ናፒር የቅርብ ረዳት ለነበረው ለሰር ቻርልስ ስቲቨሊ እዚያ አንድ ግለሰብ ተዘርሯል፣ ሰዎች ቴዎድሮስ ነው ይላሉ በማለት ሪፖርት ያቀርባል። ስቲቨሊ ግን በነገሩ ሙሉ በሙሉ አላመነበትም ነበረም። በዚያም ምክንያት የማንነቱ ያልታወቀው ሬሳ በቃሬዛ ላይ በማድረግ አምጥቶ ለማሳየት በማሰብ ግለሰቡ ሬሳ ወደ ነበረበት ስፍራ ተመልሶ ሄደም። ጭካኔ በተሞላበት አኳኋን ሁለት እግሮቻቸውን በመጎተት ለቃሬዛ መሸከሚያ ተብሎ ከተሰራ የእንጨት ርብራብ ላይ እንደጣሏቸው 3 ጊዜ ካቃሰቱ በኋላ ሕይወታቸው ልታልፍ ችላለች። ይህን ድርጊት አስመልክቶ ማርካም ሲያብራራ ወታደሮቹ የአፄ ቴዎድሮስን ቃሬዛ ተሸክመው ለሰር ቻርልስ ለማሳየት እንደደረሱ ታስረው የተፈቱት እስረኞች በሽቅድምድም መጀመሪያ መልካቸውን አተኩረው ካዩ በኋላ አንድ ነገር ትዝ አላቸውና የግራ እጃቸውን ከፍ አድርገው ጣታቸውን ማየት እንደጀመሩ አንደኛው ጣታቸው ሰባራ ሆኖ አገኙት። አፄ ቴዎድሮስ ገና በወጣትነታቸው ዘመን ጎጃም ላይ በጥይት ጣታቸው ላይ ተመተው ስለነበር የተቆረጠውን ጣት ስላዩ ቴዎድሮስ መሆናቸውን አረጋገጡም። ይሁን እንጂ አሁንም ቢሆን ሬሳው የአፄ ቴዎድሮስ ስለመሆኑ
የቀረበው ማስረጃ በእንግሊዝ የጦር መኮንኖች ዘንድ አጠራጣሪ ስለመሰለ አጼ ቴዎድሮስ በሕይወት ሳሉ የሚያውቋቸው የነበረው ራሳም መጥቶ እንዳያቸው ተደረገም። ብዙ ሳይቆይ ራስም ወዲያው እየሮጠ መጥቶ ሲያያቸው አጼ ቴዎድሮስ ሆነው አገኛቸው። ምንም እንኳን በሱና በአጼ ቴዎድሮስ መካከል አልፎ አልፎ አለመግባባት ቢፈጠርም ቆራጥ መሪ መሆናቸውን ጠንቅቆ ያውቅ ስለነበረም ሁኔታውን እንደተመለከተ መንፈሱ ተረበሸም። በተለይም ከመሞታቸው በፊት የተናገሩት ቃል ትዝ አለው። ይኸውም አንድ ቀን እኔ ስሞት ታየኝ ይሆናል፣ ከዚያም በሬሳዬ ላይ ቆመ ይህን ደካማ ሰው በመቅበር ፋንታ ከሜዳው ላይ እንደወደቀ በስብሶ መቅረት አለበት በማለት ተረግመኝ ይሆናል ብለው የተናገሩት ትዝ እያለው በሐዘን ተውጦ ይታይ ነበረም። የአጼ ቴዎድሮስ መሞት በይፋ እንደታወቀ የእንግሊዝ ወታደሮች ደስታ በተሞላበት ሁኔታ ባንዲራቸውን በማውለብለብ በመቅደላ ተራራ ላይ ጩኸታቸውን አስተጋቡት። ብሔራዊ መዝሙራቸውንም አሰሙ። በቴዎድሮስ እጅ ታስረው የነበሩትም እስረኞች ሟቹ ሬሳ አካባቢ የፈንጠዝያ ግብዣ ለማድረግ ከያሉበት ተጠራሩ። ሕዝቡም ሬሳውን በደንብ ለማየት እንዲችል ወደ ሜዳ ተጎትቶ ተቀመጠም። ዙሪያውንም በመክበብ እርቃነ ስጋቸው እስኪታይ ድረስ የለበሱትን ልብስ በብዙ ቦታ ተለተሉት። በወቅቱ የአይን ምስክር በመሆን ያረጋገጠው አሜሪካዊ ሪፖርተር ሕይወታቸው ስላለፈችው የመቅደላ ጀግና ሲያብራራ የተለየ ክብር ሳይደረግላቸው ጠባቂ ዘብ አጠገባቸው ሳይቆም በቃሪዛ ላይ ለብዙ ሰዓት ያህል ከመሬት ተዘርረው ፀጉራቸው ተሸልቶ ልብሳቸው ተገፎና ተቀዳዱ ከፊል እርቃነ ስጋቸውን በማየቴ የቀድሞ ቴዎድሮስ መሆናቸው አጠራጠረኝ ይልና ራቅ ብዬ ስመለከት ብዙ ኦፊሰሮች በደም የተበከለውን የአጼ ቴዎድሮስን ሸሚዝ ለኔ ይገባኛል በማለት ሲሟገቱና ሲጣሉ ተመልክቼ ነበር ብሎ ንግግሩን ይደመድማል። ስለሆነም በዚያን ጊዜ ቴዎድሮስ ሲነግሱ ለብሰውት የነበረው የክብር ልብስና በአንጻሩ ደግሞ ከሞቱ በኋላ የተወሰደባቸው በደም የተበከለ ሸሚዝ በእንግሊዝ አገር ራቅ ባለ ሰሜናዊ ክፍል ባንክ ፊልድ ሙዚየም ተብሎ በሚጠራው መዘክር ውስጥ ሲገኝ፣ የተሸለተው ፀጉራቸው ግን ለንደን ከተማ ናሽናል ዋር ሙዚየም ውስጥ እንግሊዞች አጉል ጀብድነታቸውን ለማስታወስ ብለው አስቀምጦት ነበረም። ይህንን አስነዋሪ ድርጊት ያስተዋለ አንድ ታዛቢ የቴዎድሮስ አስክሬን ከፊል እርቃኑን ስለነበረም የሰው መሳቂያ ሆኗል በማለት ለናፒር ተናገረም። ናፒር ግን የተሰራው ሥራ እንደ ወታደር ከሚደረገው የዲሲፕሊን ስነ ስርዓት ውጪ መሆኑን እየተገነዘበ አንዳችም የቅጣት እርምጃ ሳይወሰድ ቃሪዛው እንዲለብስና በማግስቱ ለቀብር እንዲዘጋጅ የሚል ትዕዛዝ ሰጠም። ሆኖም ይህ ከመፈጸሙ በፊት በስዕል መልክ ፎቶግራፍ እንዲነሱ ተደረገም። ከመጣበት ተልእኮ ሌላ በስዕል በመሳል ልዩ ሙያ የነበረው የብሪቲሽ ሙዚየም ተወካይ ሪቻርድ ሆምስ በደረቅ እርሳስና ብሩሽ አማካኝነት ስሎ አቀረበም። የሳለውም ስዕል ትክክለኛውን የቴዎድሮስ መልክ የያዘ እንደነበረ የቴዎድሮስን አሟሟት ለመመርመር ከተገኘው ሐኪምና በሚስተር ራሳም ተረጋገጠም። ከዚያም በኋላ ቀደም ሲል ጠቅላይ የጦር አዛዥ እንዳዘዘ ሁሉ በሚስተር ራሳም አማካኝነት ቃሪዛው ከስፍራው ተነስቶ የእንግሊዝ እስረኞች ይኖሩበት ከነበረው ግቢ ፒትሮ ተብላ ከምትጠራው ጎጆ ውስጥ ለቀብር እንዲዘጋጅ ተደረገም። የቀብሩ ስነ ስርዓት ከመፈጸሙ በፊት ስላሟሟታቸው በሐኪሞች የተደገፈ ማስረጃ ማግኘት ያስፈልግ ስለነበረም ዶክተር ብላንካን የአጼ ቴዎድሮስ የንስሐ አባት በተገኙበት ዶክተር ለምስዳይን አስክሬኑን መርምረው ያገኙት ውጤት በጥይት የተመታ ቁስል ከበስተኋላ በኩል ጭንቅላታቸው ላይ ሲታይ እንዲሁ ከአፋቸው ውስጥ ጠቆር ብሎ ጉድጉድ ያለ ቁስል ይታይበት እንደነበረም የሽጉጣቸውን አፈሙዝ ካፋቸው አጉርሰው የተኮሱት ጥይት በአፋቸው ጣራ በኩል አድርጋ የኋላ ጭንቅላታቸውን አልፋ የወጣች በመሆኗ ንጉሡ ራሳቸውን በራሳቸው እንደገደሉ የሚመሰክር ነው በማለት አረጋገጡም። የምርመራ ውጤት ካበቃ በኋላ ዶክተር ሄንሪ ብላክ እንዲህ ብለው ተናገሩ። ስሜቴን በጣም የሟቹ ቴዎድሮስ ሬሳ ነበረም። የቴዎድሮስ ሬሳ ፈገግ ብሎ ይታያል።
የዚህ አይነቱን ደስታ የተመላበት ከአፄ ቴዎድሮስ በቅርብ ጊዜ በሕይወት እያሉ አይታይባቸውም ነበረም። ይህም ሁኔታ ጸጥታ የተመላበት ብዙ አስደናቂ ሥራዎችን ያከናወኑ፣ ታላቅነትና ጨካኝነታቸውም በታሪክ ውስጥ ተወዳዳሪ የሌለውን የሰው ቅርጽ የያዘ በሕይወታቸው ማለፊያ ጊዜ የወጣትነታቸውን ወራት በጀግንነት ያደረጓቸውን ውጊያዎች አሁንም ራሳቸውን በራሳቸው መግደላቸውን አስበው መደሰታቸውን ያሳያል። ምንም እንኳ ጄኔራል ናፒር የአፄ ቴዎድሮስን ሬሳ ለቀብር እንዲዘጋጅ ብሎ ትዕዛዝ የሰጠ ቢሆንም የት ቦታና በእንዴት ያለ ሁኔታ ቀብሩ እንደሚከናወን ግን አልተወሰነም ነበረም። ይህም ጉዳይ ለሟች ባለቤት ለእቴጌ በጥያቄ መልክ ቀርቦላቸው ሲመልሱ በግል ቤተ ክርስቲያናቸው ውስጥ ፍትሐተ ጸሎት እንዲደረግላቸው ይፈቀድ ይሆናል የሚል ተስፋ አለኝ በማለት የተናገሩት በጄኔራል ናፒር ተቀባይነት በማግኘት የአፄ ቴዎድሮስ ሬሳ በጎጆው ውስጥ እንዳለ በነጭ ጨርቅ እንዲጠቀለል ተደረገም። ከዚያም በወርቀ ዘቦ ያሸበረቀ የሀገር ልብስ ከለበሰ በኋላ በአልጋ ላይ ተደርጎ ወደ ቀብር አመራ። የአፄ ቴዎድሮስ የውስጥ ጠላቶች አደጋ ሊያደርጉባቸው ይችላል በሚል ስጋት ባለቤታቸው እቴጌ ልጃቸው ልዑል ዓለማየሁ በቀብሩ ስነ ስርዓት ላይ አልተገኙም ነበረም። የቅርብ ዘመዶቻቸውና ጥቂት መኮንኖች በተገኙበት በሕይወታቸው ሳሉ መቅደላ ላይ አሰርቶት በነበረው በመድኃኔ ዓለም ቤተ ክርስቲያን ሥርዓተ ጸሎት ተደርጎላቸው ከአቡነ ሰላማ መቃብር አጠገብ በተወለዱ በ50 ዓመታቸው በዛሬው ዕለት ሚያዝያ 6 ቀን 1860 ዓመተ ምህረት የቀብር ስነ ስርዓታቸው ተፈጸመ። የአፄ ቴዎድሮስ አሟሟት ሁኔታ ምን ይመስላል? ከሰዋስው ድረ ገጽ የተወሰደም